በእኛ ሀገር በተለይ የጥርስ ንጽህና አጠባበቃችን ከህፃናት እቃ አስተጣጠብ ያነሰ ነው። እናንተ ጥርሳችሁን እስኪ በመስታወት እዚህ ጋር ይውልኝ እንደዚህ አይነት ነገር አለባችሁ እንዴ? እኔ ማውራው ሻህላ ስለሚባለው ነገር ነው። እስኪ ዛሬ ስለሱ ቀለል አድርጌ ላስረዳችሁ። በነገራችን ላይ ከዚህ በኋላ ሰፋ ጠራ ባለመልኩ በዩቲዩብ መተናል። እናንተ በምትፈልጉትና በምትወዱት አቀራረብ እናቀርብላችኋለን። እስከዛው እናንተ ጤናማ ኢትዮጵያ ላይክ፣ ሼር፣ ሰብስክራይብ በማድረግ ጠብቁ። ይሄ ሻህላ የምንለው ነገር በዋናነት የሚፈጠረው ከጥርስ ንጽህና ድክመት ጋር በተገናኘ ነው። የጥርስ ንጽህና ድክመት በምንልበት ጊዜ ላይ አንደኛ በእኛ ሀገር በተለይ የጥርስ ንጽህና አጠባበቃችን ከህፃናት እቃ አስተጣጠብ ያነሰ ነው። ህፃናት አይታችሁ ከሆነ እቃ ሲያጥቡ ምናልባትም እንዴት ማጠብ እንዳለባቸውና ለምን ማጠብ እንዳለባቸው ስለማያውቁ ውሃና ሳሙና ከመፍጀት የዘለለ ብርጭቆውን ወይም ሳህኑን ለማጠብ የሚያደርጉት ጥረት ውጤታማ አይደለም። ለዛም ነው አንድ ከ10 ዓመት በታች የሆነ ህፃን ልጅ ባጠበው ብርጭቆ ወይም ባጠበው ሳህን ወይ ውሃ አንጠጣም፣ ምግብ አንበላም። ምክንያቱም በደንብ አላጠራውም ብለን ስለምናስብ። በዚህ ምክንያት ታዲያ ብዙዎቻችን ጥርሳችንን ለመቦረሽ የምንወስደው ጊዜ፣ የምናደርገው ጥረት ከህፃናት የእቃ አስተጣጠብ የዘለለ ትኩረትና ጥራት የለው። ይኸውላችሁ ጥርሳችንን ለማጠብ እንደሚያስቸግር እቃ ቁጠሩት። ምናልባትም ጁሰር ሊሆን ይችላል፣ ሳህን ሊሆን ይችላል፣ ብረት ድስት፣ የፈለጋችሁትን ብቻ ግን ያ ለማጠብ የሚያስቸግረው እቃ በትክክለኛው መንገድ በትክክለኛው ዘዴና በእውቀት ላይ ተመስርተን ካላጠብነው መስተቀር በሆነ በጊዜ ሂደት ወይ ይዝጋል፣ ይመነችካል፣ ለማየት የሚያስጠላል፣ ከዛ እንጥለዋለን። ልክ እንደዛ ሁሉ ጥርሳችንን በአግባቡ እያንዳንዷን የጥርሳችንን ክፍል ፍሎስ አድርገን እያንዳንዷን የጥርሳችንን ክፍል ቦርሸን በአግባቡ ውሃ ጠጥተን ወይም ተጉመጥምጠን አመጋገባችንን አስተካክለን ካልሆነ በስተቀር ጀስት ባገኘነው አጋጣሚ ድንገት ብድግ ብለን ስለቦረሽናት ወይም ደግሞ የጥርስ ብሩሽ የጥርስ ሳሙና ስለተጠቀምን ብቻ የጥርስ ንጽህናችንን መጠበቅ አንችልም። በነገራችን ላይ እናንተ እንደ ቀልድ እዚህ ጋር ልክ እንደዚህ ተጋግሮ ጥርስ የቆሸሸ ወይም ጥርስ የበለዘ ብላችሁ ያለፋችሁት ሻህላ ካልኩለስ ታርታር ቢያንስ እነዚህን 3 መሰረታዊ ችግሮች ይፈጥራል። አንደኛውና ዋነኛው ያለ እድሜያችሁ ጥርሳችሁን ያሳጣችኋል። እንዴት አትሉኝም? በመጀመሪያ ደረጃ ሻህላ ጥርሳችን ላይ የሚጣበቅበት ዋነኛው ምክንያት ቅድም እንዳልነው የጥርስ ንጽህና አጠባበቅ ጉድለታችን ነው አይደል? የጥርስ ንጽህና ጉድለት በሚኖረን ጊዜ ላይ አፋችን ውስጥ ያሉ ጎጂ የምንላቸው ባክቴሪያዎች ቁጥራቸው ይጨምራል፣ የሚያመርቱት አሲዲቲ ከፍ ይላል። ይሄ አሲድ በጨመረ ቁጥር ደግሞ የጥርስ መስታወታችን ላይ ጥቃቅን ቀዳዳዎች ይፈጠራሉ። እነዛ ጥቃቅን ቀዳዳዎች ደግሞ በቀላሉ ምግብ ይሰበስባሉ። ሲቀጥል ውሃ በአግባቡ የመጠጣት ልምድ ከሌለን ደግሞ በምራቅጤዎቻችን አማካኝነት የሚመነጭ ካልሽየም ፎስፌት የሚባል ኬሚካል አለ። ይሄ ኬሚካል እዛ ጥቃቅን የተፈጠሩ ቀዳዳዎች ውስጥ እየተሰገሰገ በጣም የላሙ ምግቦችን የመሰብሰብ አቅሙ ይጨምራል። ያኔ ደግሞ ሚኒራላይዝድ እየሆነ እየጠነከረ ይመጣል። በነገራችን ላይ ይሄ ሻህላ የሚባለው ነገር ለመፈጠር ከ24 ሰዓት እስከ 48 ሰዓት ሊፈጅበት ይችላል። በዚህ 48 ሰዓት ታዲያ በጣም ጠንካራ ሚኒራላይዝድ የሆነ ወይም ደግሞ በተለያዩ ኤሌመንቶች የበለጸገ ስንቀርፈው ብቻ የሚቀረፍ ነገር ግን ስንቦርሸው የማይቦረሽ በጥርሳችን ላይ የተጣበቀ ሲሚንቶ መሰል ነገር ይፈጠራል። ይህን ነው ሻህላ የምንለው። ስለዚህ ይሄ ሻህላ ጥርሳችን ላይ ከተፈጠረ በኋላ እየዳበረ እያደገ በመጣ ቁጥር ጥርሳችንን ደግፎ የያዘው ይሄ ቀዩ ነገር በቀላሉ ኢንፌክትድ እንዲሆን በቀላሉ እንዲቆስል፣ ያው ታውቃላችሁ አይደል? አሲድ በቀላሉ የሰውነት ቆዳችንን የሰውነት ሶፍት ቲሹአችንን የመብላት የመቆራረጥ የማቆሳሰል ባህሪ ያለው። ልክ እንደዛ ሁሉ ይሄ ሻህላ በበዛ ቁጥር አሲዲቲው አፋችን ውስጥ በከፍ ባለ ቁጥር ምን ይሆናል? ድዳችን እየቆሰለ ይመጣል። ድዳችን ሲቆስል ባክቴሪያዎች ለኢንፌክሽን በጣም እንዲጋለጥ ያደርጉታል። በዛን ጊዜ ላይ ታዲያ ቶሎ ካልታጠብነው ምን ይሆናል ማለት ነው? ጥርሳችን መነቃነቅ ይጀምራል፣ ድዳችን መሸሽ ይጀምራል። ያለ እድሜያችን ጥርሳችን ይነቀላል ማለት ነው። ሁለተኛው ነገር ምን መሰላችሁ? ውበታችንን ያሳጠናል። ውበታችንን የሚያሳጠን አንድም የድድ መሸሽ መኖሩ፣ ሁለትም የድድ መድማት መኖር ሊሆን ይችላል። ሶስተኛ የጥርሳችን ቀለም በከፍተኛ ሁኔታ ይቀይራል። የጥርሳችን ቀለም እንዴት ነው የሚቀየረው አትሉኝም? ይሄ ሻህላ የምንለው ነገር በጊዜ ሂደት ነጣ ከማለት ሊጥ መሰል ነገር ቀይ ወደ መሆን ይሄዳል። ከዛ ቀጥሎ ወደ ቡናማ ወደ መሆን ይሄዳል። ከዛ ቀጥሎ እየጠቆረ ይመጣል። ይሄ እየጠቆረ በመጣ ጊዜ ላይ ጥርሳችን ላይ የተጋገረው ጥቁር ሻህላ ነገር ጎልቶ የመታየትና በምንስቅበት ጊዜ ላይ ጥርሳችን ነጭ መሆን ሲገባው ነገር ግን ጥቁር ሆኖ እንዲታይ ያደርገናል። እሱ ስንታጠበው ደግሞ የድድ መሸሽ ይኖርና ጥርሳችን ያለ ድጋፍ እንዲኖር ያደርገዋል። ይሄ ያለ ድጋፍ የሆነው የሸሸው ድዳችን ዝቅ ባለ ቁጥር ድዳችን መታየት ያለበትን ያክል ሳይታይ ሲቀር ጥርሳችን እንደተነቃነቀ ያስታውቃል። ፕላስ ደግሞ ውበቱም ይቀንሳል። በነገራችን ላይ የድድ መድማትም አለ።
ይሄ የድድ መድማት ከድድ ኢንፌክሽን ጋር በተገናኘ የሚመጣ ነው። ምክንያቱም ሻህላው ጥርሳችን ላይ ለረጅም ጊዜ በተጠራቀመ ቁጥር የድድ ኢንፌክሽን ይኖራል። የድድ ኢንፌክሽን ሲኖር ደግሞ የድድ ማበጥ ይኖራል። የድድ ማበጥ ካለ የድድ መቅላት አለ። በዋናነት ደግሞ የድድ ማበጡና መቅላቱ የሚመጣው እዛ አካባቢ ላይ ያለው የደም ፍሎ የደም ፍሰት እየጨመረ መጣ ቁጥር፣ ምክንያቱም ሰውነታችን በሽታ የመከላከል አቅም ስላለው የደም ዝውውራችን እዛ አካባቢ ላይ ከፍ ባለ ቁጥር ትንሽ ነገር ሲነካው፣ ለምሳሌ ብሩሽ ሊሆን ይችላል፣ ውሃ ሊሆን ይችላል፣ ስንጉመጠመጥ በጣታችን በአይኒሚን ስንኩት ብቻ ግን ድዳችን በቀላሉ ይደማል። የድድ መድማት ደግሞ ያው ታውቁታላችሁ ምን ያክል እንደሚረብሽ። ስለዚህ እንደ ዋነኛ መፍትሄ የምንቆጥረው ነገር ምንድን ነው? ቢቻል በ6 ወር ባይቻል በአመት አንድ ጊዜ ወደ ሕክምና ተቋም በመሄድ ለሕክምና ባለሙያ ማሳየት። ለሕክምና ባለሙያ ስናሳየው መታጠብ እንደማለት ነው። ወይም ደግሞ ባለሙያችን ወይም የሕክምና ባለሙያችን የጥርስ ሐኪማችን ጥርሳችን ያጥብልንና ካጠበ በኋላ ደግሞ በዚህን ሰዓት በዚህ ሁኔታ በእንደዚህ አይነት ዘዴ ጥርሳችሁን ማጽዳት አለባችሁ እንዲህ ይላችሁና ይነግራችኋል። ያችን ነገር ከ1 እስከ 10 ብላችሁ ወይም ደግሞ ከ እስከ ፐ ቆጥራችሁ ተግባራዊ ማድረግ ከቻላችሁ ምናልባትም ቶሎ መታጠብ ግዴታ ላይሆን ይችላል። ነገር ግን ዛሬ ታጠበና ብላችሁ ድጋሚ ወደ ነበረው መዘናጋት ከመጣችሁ ዛሬ የለቀቀው ሻህላ ነገ ተመልሶ በጣም ይጨምራል። ለምን? አንደኛ ነገር መታጠባችን ያለፈውን ሻህላ ለማስለቀቅ ነው እንጂ የወደፊቱን ሻህላ እንዳይፈጠር ለመከላከል በፍጹም አይደለም። ስለዚህ ዛሬ ላይ ስንታጠብ መታጠባችንን ብቻ ሳይሆን ማወቅ ያለብን ከዚህ በፊት የነበረውን ስህተት ወይም የሰራነውን ስህተት ላለመድገም ቃል መግባት ይኖርብናል ማለት ነው። እንደ አጠቃላይ ሻህላ የምንለው ነገር በዋናነት የድድ መድማት፣ የድድ መሸሽ፣ የጥርስ መነቃነቅ፣ የጥርስ መቦርቦር፣ የረሳሁት ነገር ደግሞ መጥፎ ያፍጠረን። ይሄ ሻህላ በተጠራቀመ ቁጥር አሲድ ነው ብያችኋለሁ አይደል? ይሄ አሲዳማነት ደግሞ የአሲድ ታውቁታላችሁ በባህሪው ይሸታል። ስለዚህ አፋችን ውስጥ ያሉ ጎጂ ባክቴሪያዎች ከፍ ባሉ ቁጥር አሲዳማነቱ በጨመረ ቁጥር ያሻህላ ጥርቅሙ ከፍ ባለ ቁጥር የድድ መምገል ይፈጠራል። የድድ ኢንፌክሽኑ የሚያመጣው የድድ መምገል አለ አንድ። ሁለተኛ ነገር ደግሞ የጠቃቅን የምግብ ቅሪቶች የሚጠራቀሙባቸው ሰርፌሶች ይመጣሉ። ፕላስ ደግሞ በጥርስና በጥርሳችን መካከል ያለው ስፔስ በድድ መሸሽ ምክንያት ሲሰፋ ምግብ በቀላሉ ይጠራቀምበታል። ያ ምግብ ሲጠራቀም ደግሞ ይበሰብሳል፣ ሽታ ያመጣል። አሲዱ ሲደመር አፋችን ውስጥ የተጠራቀመው ጥቃቅን ምግቦች ሲበሰብሱ የሚያመጡት ውጤት ምን ይሆናል ማለት ነው? መጥፎ ያፍጠራል። ስለዚህ ይሄ ቀለል አድርጋችሁ እንደ ሻህላ ብላችሁ ወይም ቀለል አድርጋችሁ ጥርሴን አበለዘው ያላችሁት ሻህላ እነዚህ ውስብስብ ችግሮች አሉት። ተጠንቀቁ ለማለት ነው።